11ኛ መተኛቱና ማንቀላፋቱ መጽሐፍ ቅዱስ እንደሚያስተምረው ማርቆስ 4:34 ላይ በማርቆስ ወንጌል ምዕራፍ 4 ቁጥር 34 ላይ ከሐዋርያቶቹ ጋር በጀልባ ስር ሆኖ አብረው እየተሳፈሩ ነበር። ኃይለኛ ማዕበል ተነሳ። ከዛም በኋላ ቀሰቀሱት። መምህር ስንጠፋ አይገድህም እንዴ አሉት። እሱ ግን ከበስተኋላዋ ትራስ ተንተርሶ ተኝቶ ነበር። ምን ማለት ነው? እውነት አምላክ ከተኛ እንቅልፍ ከወሰደው ሌሎች እስኪቀሰቅሱት ድረስ የሚጠብቅ ከሆነ እንደ መጽሐፉ እሺ እንዴት አድርገን ነው አምላክ አድርገን የምንወስደው? እነሱ ፈርተው አልተኙም ነበር፣ ግን አምላካቸውን ቀሰቀሱት። እንዴት ነው ይሄ የሚሆነው? ከዛም ተነስቶ ማዕበሉን ገሰጸው፣ ጸጥም አለ ይላል፣ ረጋ። ጥያቄያችን እንዴት እሱ ተኝቶ እነሱ ሊቀሰቅሱት ይችላሉ? አላህ ምን እያለ ስለራሱ አየተል ኩርሲይ ሱረቱል በቀራ ቁጥር 255 ላይ አላሁ ላ ኢላሃ ኢላሁ ላ ተእኹዙሁ ሲነቱ ወላ ነው። አላሁ ላ ኢላሃ ኢላሁ አላህ ከሱ በስተቀር በእውነት የሚመለክ አምላክ የለም። አልሐዩል ቀዩም ሕያውና ራሱን ቻይ ነው። ላ ተእኹዙሁ ሲነቱ ወላ ነው ማንገላጀትም እንቅልፍም አትይዘውም ማለት። ጌታችን ሊተኛ ይቅርና ሲና ማንገላጀት የተቀደሙን ነው። ከእንቅልፍ በፊት የሚመጣው ናፕ የሚባለው እንኳን አላህን ሊይዘው አይችልም። ፍጥረታትን ጠባቂና ተንከባካቢ የሆነ ጌታ ለአንድ ሴኮንድ እንዴት ይተኛል? ለአንድ ሴኮንድ አንቀላፋ ማለት ፍጡራኑ ሁሉ ጠፋ ማለት ነው። ምክንያቱም አላህ ሰማይን የሚጠብቀው በምሰሶ አይደለም። ሰማይን ያቆማት ቢገይሪ አመዲን ተረውነሃ የምታዩት ምሰሶ የለችም ነው ያለው። መሬትን የተሸከማት ደግሞ በበሬም አይደለም። አንዳንዴ በሬው ሲያስነጥስ የመሬት መንቀጥቀጥ ይደርሳል እንደሚባለው ተረት ማለት ነው። አላህ መሬትንም ሰማያትንም በፈቃዱ በችሎታው ነው ያቆማቸው። ሱረቱ ሉቅማን ላይ እንዳለው ወሚን አያቲሂ አን ተቁመ ሰማዋቱ ወልአርዱ ቢአምሪሂ ይላል። ከምልክቶቹ ከተአምራቶቹ መካከል ሰማያትና ምድር በትእዛዙ በችሎታው መቆማቸው ነው። ታዲያ ይሄ ጌታ ለሴኮንድ ቢያንቀላፋ ምን ሊከሰት ይችላል? እኔ እንኳን ውሃ ጠምቶኝ ውሃ ለመጠጣት ይሄን አንስቼው ወደ አፌ እያስጠጋሁት እያለ እንቅልፍ ሸለብ ቢያደርገኝ ምንድነው የሚሆነው? ከእጃም ይወድቃል፣ ውሃው ይደፋል። ፍጥረት ዓለሙን የሚጠብቅ ጌታ ለሴኮንድ አንቀላፋ ማለት እንዴት ነው የሚሆነው? ታዲያ ኢየሱስ ይተኛ ያንቀላፋ ነበር ከተባለ ምንድነው እሺ አምላክነቱ? አሁንም ያው የተለመደው መልስ ከተሰጠን የተኛው ያንቀላፋው በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር? እኛም እኮ ሰው ነው የምንለው እንላቸዋለን። ኖ ተሳስታችኋል፣ እሱ ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። ከ100% ምንድነው ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው። ታዲያ ፍጹምም ሰው ፍጹምም አምላክ ነው። ይሄን ስንል ደግሞ ብዙ ጊዜ ምን ይሉናል? አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው። በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው። እሺ በምን ልመርምረው? ሰው ነኝ፣ የተሰጠኝ የሰው ጭንቅላት ነው። አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ ላንተ? ይሄ እኮ ፍትህ አይደለም። የገባውን ማስረዳት አለበት። ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል? ሙስሊም ይገባዋል፣ ሙስሊም ያልሆነ አይረዳውም የሚል ነገር የለም ከጀርባው ሌላ መልእክት ከሌለው በቀር። እኔ አንብቤ እንደገባኝ ወገኔም አንብቦት ሊረዳው ይችላል፣ ከኔም በላይ ሊያውቀው ይችላል። ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው እችላለሁ። ነገር ግን ሄጄ ስጠይቀው ይሄ ሚስጥር ነው ላንተ አይገባህም ካለ ምንድነው ታራሰበካው? እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ካንተ ተሰውሮብሃል ላንተ አይገባህም ይለኛል። እሺ ካለገባኝ ምን አረጋለሁ ስለው ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። ሰበካው ይገባኛል ማለት ነው። ስሰበክ ሲነገረኝ ይገባኛል፣ ግን አልገባኝም ብዬ ጥቅስ አውጥቼ ስጠይቅ ግን ኖ አይገባህም እባላለሁ። ለምን? ሰዎችን ስለ አላህ ስናስተዋውቃቸው ይገባቸዋል ካልን
ሲጠይቁም መልስ ይገባቸዋል ብለን ማመን አለብን። አይ አንተ ለመቀበል አትፈልግም ይልሃል። ስለ ልቤ ማን ነው አንተን ዳኛ ያደረገ? እኔ ከውስጤ ልቀበልም ሌላ ተልእኮም ይኑረኝ፣ ያንተ ግን ግዳጅ መልእክቱን ማድረስ ነው አይደለ? የልብን የሚመረምር አላህ ብቻ ነው። ማን ምን አስቦ መጣ አናውቅም። እኛ የተጠየቅነውን የምናውቅ ከሆነ እንመልሳለን፣ ካላወቅንስ አናውቅም። በቃ አሊሞችን ጠይቀን ሊቆቻችንን ጠይቀን እንመልሳለን ነው። ለአንተ አይገባህ የሚባል ግን በእስልምና ውስጥ የለም፣ ቀልድ ካልሆነ በቀር። የመጨረሻው 12ኛው 6 እኩል እንዲሆኑ ላድርጋቸውና ፍጹም ቅጣት ምቱ እንግዲህ በእናንተ ጥያቄ ውስጥ ይመለሳል። ዒሳ አለይሂ ሰላም አምላክ አይደለም ብለን ስናምን አስረግጠን የምንናገረው በወንጌላት ውስጥ አንድም ቦታ አምላክ ነኝ ብሎ አለመናገሩ ነው። ነብይ ነኝ ብሏል፣ መልእክተኛ ነኝ ብሏል፣ ሰው ነኝ ብሎ በቀጥታ ተናግሯል። አምላክ ነኝ ብሎ ግን አንድም ቦታ አልተናገረም። ከተናገረ ከፍተው ያሳዩን። ሁሉም ሰው ማንበብ ይችላል፣ ሁሉም ሰው መረዳት ይችላል። የለም አምላክ ነኝ ብሎ አንድም ቦታ ላይ አልተናገረም። ካልተናገረ እሱ ያላለውን ለምን ነህ እንለዋለን? ሰው ነኝ ካለ እንደ ዮሐንስ 8:40 ማለት ነው። አዎ ሰው ነህ እንበለው። ለምን? ዮሐንስ 8:40 ላይ አይሁዶች ሊወግሩት ድንጋይ ሲያነሱ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። የነገርኳችሁን ሰው ብሎ ራሱን ሰው ሲል አዎ ሰው ነህ እንበለው። ነብይ ነኝ አለ አይደል? አዎ ነብይ ነህ እንለዋለን። መልእክተኛ ነኝ፣ አዎ መልእክተኛ ነህ። አምላክ ነህ እንዳንለው ግን አምላክ ነኝ አላለም። አይ አንተ አልገባህም፣ ዕውቀትህ ቁንጽል ነው፣ ከመሃል የምታወጣ ነው የሚል ሰው ካለ ደግሞ እሱ የገባውን የተረዳውን ከፍቶ ያሳየን። የዛኔ ሐቅ ግልጽ ይሆናል ማለት ነው። ስለዚህ አምላክ አይደለም ስንል በአጭሩ ይህንን ይመስላል። ተግባብተናል ወንድሞቼ? ጥሩ። ወደ 3ኛው ነጥብ እንግባ። እንግዲህ ይሄ 2ኛው ነጥብ መለኮታዊ ባህሪውን በተመለከተ ነው። 3ኛውና የመጨረሻው ተሰቅሏል ወይስ አልተሰቀለም የሚለው ላይ